ሰላም ሰላም፣ እንዴት አደራችሁ? የቻናላችን ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ አብረን ቁርስ እንሰራለን ማለት ነው። የጧት ቁርስ ለህፃናትም ለአዋቂም የሚሆን የቤተሰብ ቁርስ አብረን እንሰራለን። እሱ ምንድነው? የሩዝ ገንፎ ማለት ነው። ይሄ ሩዝ ነው፣ የሩዝ ገንፎ። ይሄ ኖርማል ብቻውን የምንበላው ሩዝ አይደለም። ይሄ ለገንፎ ተብሎ የተዘጋጀ ነው። ፎቶ ላይ እንደምታዩት ለገንፎ ተብሎ የተዘጋጀ ነው። የሩዝ ገንፎ አብረን እንሰራለን ዛሬ ማለት ነው። የማሳያችሁ የሩዝ ገንፎ ነው የምጠቀመው። በዚህ 2 ኩባያ ሩዝ ነው እዚህ ጋር አዘጋጅቻለሁ። 2 ኩባያ ሩዝ አለኝ እዚህ በዚህ ማለት ነው። አጥቢዋለሁ። እኔ ቪዲዮ እንዳይረዝምባችሁ ብዬ ነው ከመጀመሪያው አጥቢዋለሁ። በደንብ መታጠብ ያስፈልገዋል። በዚህ 2 ኩባያ ሩዝ ከተጠቀማችሁ ውሃ ደግሞ 5 ኩባያ ማለት ነው። ይሄም ድስት አለኝ እዚህ ጋር ድስቴን ውሃዬንም እያፈላሁ ነው። ይሄ እዚህ ጋር ይሆን 5 ኩባያ ውሃ እያፈላሁ ነው። ይሄው እየፈላ ነው። ጨው አድርጌበታለሁ። ከዛ ቀጥታ ሩዙን እንጨምራለን ማለት ነው። ያጠብነውን ሩዝ ወደዚህ እንጨምራለን። ሆና ያጠብነውን ሩዝ ወደዚህ እንጨምራለን። አብሮ ይበስላል ማለት ነው ከጨው ጋርና ከፈላው ውሃ ጋር። ያ መከደን አያስፈልገውም፣ ምክንያቱም ሊገነፍል ስለሚችል ኦቨናችንን ያበላሽብናል። ሳይከደን መብሰል ይችላል ማለት ነው። Yes. ከዛ እናማስለዋለን እንዲልልን እናማስለዋለን። አሁን ይሄ ለመብሰል ከግማሽ ሰዓት እስከ 45 ደቂቃ ይፈጅበታል ማለት ነው። ይሄ ሩዙ ለመብሰል። ከዛ ሩዙ ከበሰለ በኋላ ይሄ 5 ኩባያ ውሃ ጨምረናል ብያችኋለሁ። 5 ኩባያ ውሃ ጨው አለው። ከዛ ልክ ይሄንን ሲጨርስ ውሃውን እዚህ ጋር ወተት አለ። የስማርኬት ፊንላንድ የምትኖሩ የስማርኬት ታገኙታላችሁ። ወተት የጾም ነው። አሁን ጾም ስለሆነ እኔ የምጠቀመው ይሄንን ነው። የጾም ነው። ኖርማል የፍስክ ቀን ሲሆን ይሄን ወተት መጠቀም ትችላላችሁ ማለት ነው። በዚህ ወተት አሁን ግን ጾም ስለሆነ እኛ ሁልጊዜ የምንሰራው ይሄ በዚህ ቡና መጠጣት ይቻላል። በዚህ ነው የምንሰራው ማለት ነው። የምሰራው ዛሬ ይሄንን ከዛ መጨረሻ ላይ 2 ኩባያ ጨምርበታለሁ። ይሄንን በዚህ ልክ ሩዙን በለካውበት ኩባያ ማለት ነው። በዚህ ኩባያ አሁንም እዚህ 2 ኩባያ ወተት እጨምራለሁ። ከዛ መጨረሻ ላይ እጃችሁ ሳይወዝን ማማሰል አለባችሁ። ወተቱን ከጨመራችሁ በኋላ በጣም ነው የሚይዘው። ድስት ብትጠቀሙ ድስት ራሱ የማይዝ ድስት ቢሆን ይመረጣል። ወተቱን ልክ እንደሄን ወተት እንደጨመራችሁ እጃችሁ ሳያቋረጥ ማማሰል አለባችሁ። ሳትከድኑት መማሰል አለበት። ካልተማሰለ ይይዛል ማለት ነው። ከዛ ለምግብነት በስሎ ካለቀ በኋላ ይሄንን መጠቀም ትችላላችሁ። በላይ ይሄንን ፍስስ አድርጋችሁ መብላት ትችላላችሁ። ይሄ ስትሮበሪ ነው ማለት ነው። ጣፋጭ ስትሮበሪ ለዚህ ተብሎ የተዘጋጀ ነው። ይሄም ማንኛውም ሱቅ ላይ ታገኙታላችሁ። ሱቅ የምግብ ሱቅ የሚሸጥበት ላይ ይገኛል። ይሄንን ሁለተኛ ከፈለጋችሁም እንዳማራጭ ብሉቤሪ ማለት ነው። ይሄንን መጠቀም ትችላላችሁ። እኛ የምንጠቀመው ብዙ ጊዜ እንደዚህ ነው። ልጆች በጣም ነው የሚወዱት። በተለይ ፊንላንድ የምትኖሩ ወንድሞቼ ቤተሰቦቻችን ሞክሩት፣ ትወዱታላችሁ። በተለይ ክረምት ሲሆን ዊንተር ሲሆን በጣም አስፈላጊ ነው። በጣም ሁል ጊዜ ትኩስ ነገር ነው የሚያስፈልጋችሁ። ቁርስም ሆነ ምሳም ሆነ ቀዝቃዛ ነገር በፍጹም ልትበሉት አትችሉም። ምክንያቱም ታውቃላችሁ እዚህ ሀገር የምትኖሩ በጣም ብርድ ነው። ለዛ ይሄ የሩዝ ገንፎ በጣም ቆንጆ ነው። አንደኛ ከቅባት ንጹህ ነው። ለምሳሌ እኛ አበሾች የምንሰራው ገንፎ በጣም ቅቤ አብስተን በርበሬ አብስተን ነው የምንበላው።
ይሄ ግን በቃ የምትሰሩት በወተት ነው። ይሄ ደግሞ ከፈለጋችሁ ስኳር የሌለው ታገኛላችሁ። ስኳር የሌለው መግዛት ትችላላችሁ። ይሄንን ማለት ነው ከስኳር ነፃ የሆነውን። ይሄም ሱኮሬቶን ነው የሚለው በዚህ ሀገር ቋንቋ። ስኳር የሌለው ማግኘት ትችላላችሁ። ይሄ ማለት ለሁሉም ሰው ጤነኛ ነው። ዘይት የለው፣ ቅቤ የለው፣ ምን የለው። የኛ ገንፎ ግን ብዙ ጊዜም ያው በብዙ ቅቤ አድርገን ስለምንበለው ቅባት ነገር አሁን ደግሞ ብዙም አይመከርም አይደለም። በተለይ እኛ ፊንላንድ የምንኖር ሰዎች በጣም ቅዝቃዜ ቦታ ላይ ስለምንኖር ብዙ ቅባት ያማን ነገሮች አያስፈልገንም። በጣም ቅባት የበዛበት ምግብ ሙቀት ያለው ሀገር ብንኖር ችግር የለውም ይባላል። እዚህ ግን በጣም ቀዝቃዛ ስለሆነ ከባድ ነው። አሁን እየበሰለልኝ ነው ሩዜ። ይሄ እየበሰለ ነው። ገና ቆም እስከሚጨርስ ትንሽ ይቆያል። ለነገርኳችሁ 45 ደቂቃ ነው የሚጨርስበት ለመብሰል። ከዛ በኋላ በቃ ልክ በስሎ ሲያልቅ እነዚህን ነገሮች ጨምራችሁ ይሆናል የሚባለው። አንድ መርሳት የማልፈልገው ነገር ይሄ የቅርንፉድ ይቅርታ የቀረፋ ዶቄት ነው። ይሄ ፎቶውን አስቀምጥላችኋለሁ እንድታገኙት ማለት ነው። ፎቶውን አስቀምጥላችኋለሁ። ዶቄት ነው የቀረፋ ስኳር ጋር አብሮ የተፈጨ በጣም ነው የሚጣፍጠው። ሽታው በጣም ነው ደስ የሚለው። ይሄንንም ኖርማል ሰው ላይ ታገኙታላችሁ። በጣም ርካሽ ነው። 1 ብር ከምናምን ነው የሚሸጠው። ትንሽ ካርቶን ናት። ይሄን ስነስ ታረጉበታላችሁ። ይሄን ታረጉበታላችሁ። እመኑ ይተወዱታላችሁ። እስካሁን የት ነበርኩኝ ነው ያልኩት። ልጆቹ አሁን ከእንቅልፋቸው ሲነሱ ምንድነው ቁርስ የምትበሉ ስላቸው የሩዝ ገንፎ ነው የሚሉት። የሩዝ ገንፎ ሁልጊዜ ትምህርት ቤት ከመሄዳቸው በፊት ሁልጊዜ የሩዝ ገንፎ ነው የሚጠይቁት። ምክንያቱም በጣም ነው የሚጣፍጠው፣ በጣም ነው ደስ የሚለው እና አሁን ወደ መጨረሻው እየመጣን ነው። እየበሰለልን ነው ማለት ነው። ደርሷል ማለት ነው የሩዝ ገንፎችን ማለት ነው። ያ በደንብ ወተትን ካረጋችሁበት በኋላ ማለት ነው እጃችሁን ሳታቋርጡ ማማሰል ያስፈልጋል። በጣም ስለሚይዝ በቃ እጃችሁ መቋረጥ የለበትም። እንደዚህ ያደረጋችሁ ታማስሉታላችሁ ማለት ነው። ለትንሽ እጃችሁን እንትን ካላችሁ ከተዋችሁ በደንብ ነው የሚይዘው። ድስቱ ላይ ነው የሚቀረው ማለት ነው። ላሳያችሁ ምን እንደሚመስል። ይኸው ወደ መጨረሻው አካባቢ ማለት ነው ይሄን ይመስላል። ልክ እንደዚህ ነው የሚሆነው። ይኸው እንደዚህ ነው የሚሆነው። በደንብ ይያያዛል። ወተቱ እንደ ማያያዣ አይነት ነው የሚያደርገው። ወደ ለስለስ ያለ የሩዝ ገንፎ ይሆንልናል ማለት ነው። እንደዚህ ግን እንደነገርኳችሁ ማማሰላችሁን ማቋረጥ የለባችሁም። በተለይ እንደዚህ እየወፈረ ሲሄድ ሲበስል በቃ ግዴታ ማመሰል አለባችሁ። አሁን ይሄ ደርሷል። እሳቱን ማጥፋት እችላለሁ። አሁን ይሄንን በቃ ይሄ ነው ማለት ነው። በጣም ቀላል ነው አሰራሩ። ምንም ፕሮሰስ የለውም። በጣም ቀላል ጤናማ። እንደነገርኳችሁ ልጆቻችሁ በጣም ይወዱታል። የኔ ልጆች በቃ ከሳምንት እስከ ሳምንት እሱ ብቻ ነው ስሪልን የሚሉት። ስለዚህ እንደዚህ አድርጋችሁ የነገርኳችሁን ግብአቶች ተጠቅማችሁ ቅመሱት። አስተያየት ጻፉ። ቪዲዮን ከወደዳችሁ ሼር አድርጉት፣ ሰብስክራይብ አድርጉ፣ ላይክ አድርጉ። እወዳችኋለሁ። መልካም ቀን።